መጽሐፍ ቅዱስ ችግር የለበትም፣ ነውር የለበትም። ንጹሕ የእግዚአብሔር እስትንፋስ ነው። የኛ የማስረዳት አቅምና የሰዎች የመረዳት አቅም ድክመት ጉዳይ ነው። አንድ አዲስ ሞዴል መኪና ሾፌሩ ወስዶ ከድንጋይ ጋራ ከግንብ ጋራ ቢያላትም ጉዳዩ የካምፓኒ ችግር አይደለም፣ የመኪናም ችግር አይደለም፣ የሾፌሩ ችግር ነው። ሾፌሩ ነው መሰልጠን ያለበት፣ መማር ያለበት፣ ማወቅ በሚገባ ልክና መጠን ማወቅ ይኖርበታል። አለበለዚያ በሰዎች ድካምና ድንቁርና ቤተክርስቲያን ልትተችና መጽሐፍ ቅዱስ ተቃውሞ ሊደርስበት አይችልም። ከሰማይ ከወረደ በስተቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ